የተከበራችሁ የአይስፖርት ተከታታዮች እንደምን ቆያችሁ? ለዕለተ ሰኞ 11/09/2017 ለዕለቱ ዜና ስፖርት ይዤ ቀርቤያለሁ። እንድትከታተሉ በአክብሮት እጋብዛለሁ። 37ኛ የእንግሊዝ ፕሪሚየር ሊግ ትላንት እሁድ ቀጥሎ የዋለ ሲሆን አርሴናል ኒውካስትልን በሜዳው አስተናግዶ በሬይስ አማካኝነት በተቆጠረች አንድ ለባዶ በሆነ ውጤት በማሸነፍ የአውሮፓ ቻምፒየንስ ሊግ ተሳትፎውን አረጋግጧል። አርሴናል የሊጉን ዋንጫ ማሸነፍ ቀርቶበት የአውሮፓ ቻምፒየንስ ሊግ ተሳትፎውን አጣብቂኝ ውስጥ ገብቶ ቆይቷል። በዌምብሌይ ስታዲየም በክሪስታል ፓላስ ኤፍኤ ካፕ የተነጠቀው ሲቲ የውድድር ዓመቱ ያለ ዋንጫ ያጠናቀቀ ከመሆኑም በላይ የአውሮፓ ተሳትፎውን ጫና ውስጥ ገብቶ ይገኛል። ማንቸስተር ሲቲ በቀጣይ ቀሪ ሁለት ጨዋታዎቹ ሽንፈት የሚያስተናግድ ከሆነ ከአውሮፓ ቻምፒየንስ ሊግ የቀጣይ ሲዝን ተሳትፎ ሊሰናበት ይችላል። ባርሴሎና በደጋፊዎቹ ፊት የዓመቱ የላሊጋ ዋንጫ ተቀብለዋል። ደስታቸውን በደማቅ ሁኔታ ያከበሩ ሲሆን የላሚን ያማል ገናናነት ደምቆ ታይተዋል። ላሚን ያማል ገና 17 ዓመቱ ሲሆን ለክለቡና ለሀገሩ 5 ዋንጫዎችን አሸንፈዋል። ባርሴሎና ገና አንድ ጨዋታ እየቀረው 85 ነጥቦችን ሰብስበዋል። በሲዝኑም 3 ዋንጫዎችን አሸንፈዋል። የኮፓ አሜሪካ አሸናፊ የሊዮ ሜሲ ስብስብ አርጀንቲና እና የአውሮፓ አሸናፊ የላሚን ያማል ስብስብ ስፔን ፋይናሊዝም ለተሰኘ ግጥም እንደሚገናኙ ፎክስ ሶከር ዘግቧል። ይህም የሜሲ እና የላሚን ያማል ግንኙነት በጉጉት እንዲጠበቅ አድርጎታል። ለዕለቱ የነበረን የስፖርት ዜና ይህ ይመስላል። ስለተከታተላችሁኝ አመሰግናለሁ።